የኛ አበሻ ሴቶች እኮ ለኛ ላበሻ ወንዶች ግን ይበዙብናል። የምር አንመጥናቸው። እነሱ በጣም ስማርት ናቸው። እኛ ፍቅር አናቅ ወይ ገንዘብ የለን። ከገንዘቡ ደግሞ ተው ጸባይ እንኳን የለንም። እልም ያለ ገገማ ሰገጤ ከጸባይ ይሉ ጸባይ የለን ነጭናጫ ከዲህነት ላይ አመል ከዛ ላይ ደግሞ ዱላ ካልቀጠቀጥን እንላለን። በንግግር ከማመን ይልቅ ዱላ ያስቀድመን። አንቺ አመጭም እንጂ ክንጅት ይዘን ካልሆነ በዲህና ዱላ ወይም በቀበቶ እንለብልብ እንላለን። እነሱ እኮ ግለኛ ምቹ ናቸው። አሁን ሰርተው አረብ ሀገር ገንዘብ ያመጡልናል፣ ይሰጡናል። አንዳንዱ ቦታም አባወራ ሆነዋል እኮ እነሱ። የምሬን ነው። እኛም ማወራ እነሱ አባወራ የሆኑበት ቦታ አለ። ከዛ ላይ ደግሞ እንደ ሌላው ወጪ አይጠይቁ። ፕሮሰሳቸው የበዛ አይደል? በትንሽ ነገር የሚተዳደሩ ቤተሰብን የሚያግዙ ምስኪኖች እኮ ናቸው። ይሄን ሳስብ ማለት ነው የኛ አበሻ ሴቶች ቢሊዮነሮች ናቸው የሚገቧቸው ብዬ አስባለሁ። እኛ ጋር አብረው መፎከታቸው ይነደኛል። የምሬን ነው የምላችሁ።